ምን አለች? ቸነነ ቡና እየፈላ ነው። ቶሎና ዛሬ ተረኛ ቡና ማፈላው ማን ነው? ሳንታ ሞያሽ ዘርዘርልሽ ይሁን። ስማ ከቡናው በፊት አንድ ዘፈን ይዘፈንለት በጣም ይዘፈንለት። ይሁን በቆሎ ሾጣጣ ስንቱን ባንተቀር ወጣው በቆሎ ሾጣጣ ስንቱን ባንተቀር ወጣው ሳንትዬ ሾጣጣ ሳንታዳት እና ማን ይበል እና ነሽ ሾጣጣ ነኝ ማን ይበል ሚኪዬ ሾጣጣው በለው ማን ሾጣ ነኝ ጉጀል እንዴ ማን ዶክ ታውቃለህ? አንተ አዲስ ካቦ እኔ ድሮ ካቦ እና መከባበር የለብንም። ማን ዶክ ታውቃለህ? ለምን ሳንታ ሾጣጣ ትላለህ? እና እኔ ሾጣጣ ነኝ አይደለም። እንደውም ቸነኖ ሾጣጣውን በል ቸነኖ ሾጣጣውን ዝም በል ና ተነስ። ቸነኖ ሾጣጣ እናስዛ አታወራም ነበር ስለዚህ በሉ ቸነኖ በሉ። ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ። አንተ ነህ ሽንት ቤት መጣጭ አቴ ሽንት ቤት መጣጭ አይባልም። ራስህ እኮ ያልከው ዝም በል። ማን ነው የሚለው? የሽንት ቤት የጽዳት አገልግሎት ወይ ደግሞ ጠራጊዎች ነው የሚባለው። መጣጭ ይላል ጁስ ነው እንዴ? እሺ ቶ ይቅርታ አባቴ ገብተህ መጠጥ አድርገህ ውጣ። አንተ አሰማም እንዴ? በሽተኛ ነህ? ያማል መጠጣት በለኝ እንዴ? መጠጣት በለኝ። ይቅርታ እሺ ልምድ ሆነብኝ። መጃስኮ ምንድን ነው? ይሄ ሽንት ቤት ሙቀት መለኪያ ነው። ሙቀቱን ለክቼ ነው የምመጣው ሽንት ቤቱን። አዎ በጣም ከደረቀ ውሃ ማትጠቀሙ ከሆነ አቃጥለነው በጭስ መልክ ነው እንጂ የሚወጣው ኢቫፖሬሽን ምናምን። ነይ አንቺ ሌባ ነሽ መሰለኝ። አይ ሌባ አይደለም ማለት ሽንት ቤት ከዚህ በፊት ታውቃለህ? ከዚህ በፊት መጥቼ አላውቅም። አዎ ስራ ምንድን ነው? ስራዬን ባንክ ቤት ነው። በየቤቱ እየዞርኩኝ እንትን በአካውንት ነው ማስከፍት። ውጣ ያልከው ልጁ ለምንድን ነው? የት ሂድልህ? አካውንት ከፍቶ ይመለሳል እኮ ሽንት ቤት ይመለሳል። አካውንት እንዲከፍት ነው። ጊዜ የለህም አንተ? እንዴት? አይ ጠብቀዋለሁ እኮ መጥቼ ይባላል። መጥቼ ወይኔ ሊያስ ወይኔ ነው። ኧረ ወዲህ በጣም እየቆረጠኝ ነው። ምን ሆነ? መጀመሪያ ራሴን ነበር ያመመኝ። ከዛ ሚስቴ ያስቀመጠችውን መድኃኒት አንስቼ ኳጥኩቲም በኋላ ወዲህንም ያመኛል። ምንድነው መድኃኒቱ ብዬ እጅ ፋርማሲ ሳሳያቸው ፖስት ፒል ነው። ወይኔ ጉዴ! ፖስት ፒል ታለ እንዴ? ምን ችግር አለ? ፖስት ፒል ውጪ እኮ ነው። ምን ችግር አለ? ወይ አንተ እሱ እኮ ሴት ልጅ ብቻ ነው ማጠም የምትችለው። እርግዝና መድኃኒት እኮ ነው። መከላከያ ነው። እናቴ ሞትኩልሽ። ወይኔ እናቴ ሞትኩልሽ። ወይኔ እናቴ ወይኔ ጉዴ! እርግዝና መከላከያ ነው እንዴ? ሲጀመር ማለት ዳር አይደለ እንዴ? እናንተ ቤት ምን ይሰራል? እሷ የምትውጠው ለምንድን ነው? ወይኔ ትማግድብኛለሽ ማለት ነው። ወይኔ ኤልያስ በአንድ ድንጋይ ሁለት ወፍ አገኘች። በቃ ልገለህ ነው መሰለኝ እኮ አስባ ምናምን እኮ ልገለህ ነው። እንዲደይም አንተ አንዳር ላይ ጎበዝ እንደሆንክ ታውቃለህ አይደል? ከትምህርት ቤታችን እኮ አንደኛ የምታስጠራን አንተ ነህ። መኪና ላይ በጣም ጎበዝ ነኝ። ባለፈው ቲክቶክ ላይ ታታለች። የትኛዋን? አሰልጣኟ እንደዚህ ከጎን ተቀምጦ እስኪ ፍሬን ጠቆም አድርጊ አላት። እሺ ያቻታለችው እንደዚህ በጣቷ። አሁን በቃ መኪና እየነዳው ነበር አቆምኩ። ኧረ በእናትህ እንደዚህ በጣቷ ተጨረሱ። አዎ በጣቷ እንዴ! ፊት ለፊት ያለው መኪና ይታያል። እዚህ ጋር ቆመው ፊት ለፊት ቆመው። አዎ ይታየኝ። እንዳትነካው መሪ ሰበር አድርገህ ውጣ። መሪ ሰበር አድርገህ እንዴ! ምን ያርክ ነገር ግን አያገለግልም። አንተ ምን ያርክ ነው እንዴ? አማን እንዴ ለተማሪ በምን ይማር? ምን ልገነጠለው ነው እንዴ? ሰበር አድርግ መሪ እኮ መሪ ሰበር እኮ ሰበር ስለኝ እኮ ደግሞ አገልግሎት እያጣሱ ነው። እንዴት እንዴ? አንተ ማን እንዴ? ሰበር አድርገው ልገነጠለው ነው መሪ ሰበር እንዴት ነው? አረ ውረድ ተረኛ ሌላ ሰበር አድርግ ምንድነው የምታውረድ እንዴ? የልሰዳችሁ እንደምስቲ ፈታ ያለ ቤት ወሰደን በእናትህ። ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናትህ። እንደዚህ ነው ቤቶችን ብዙ አላውቅም። ዝም ብለን ሰው ጠይቃለን መንገድ ላይ ምናምን ሰው ጠይቃለን። ችግር የለውም። አንቺ ደግሞ ምንድነው? ማን አለ እዚህ? ችግር የለውም። ማን አለ እዚህ? ምንድነው? ለምን የምታስቸግራት? ምን አገባ? ማረን ያስቸግረሽ መስሎኝ ነው። መግደረደር አይቻልም እንዴ? እንዲህ ነው እንደምትደረደሪ ንዳ። በቃ አንተ ዝም ብለህ ምንድነው የምትለው? ኧረ አንቺ ችግር የለውም። ምን ሆነሽ ነው እንዴ? ችግር አንተ ልታሳድረው ነው እንዴ?
እጅን እንደ አንተ ምን አገባህ? እስኪ ዞር ዞር ብለና በእናትህ እንካ ዞር ዞር ብለና እንካ አምጣ፣ እጅን አምጣ። ዞር ብለና በእናትህ ምን እንደምታየው ጉዴ! ዘመኑ ከፍቷል። አንተ ላይ ቶሎ ጥራ ረዳት ቀይራለህ። በዛ እንዴ የምንጨነጨው ስራ የጠፋ መሰለው ነው። ወሊሶ ወልቂጤ ከተማ ውስጥ እኮ ነው እየሰራን ያለነው። ከተማ ጥራ ምን አንተ እንዴ ምኑ ነው? ቄራ ብታጅራ ወይ ጉዴ! አንተ ቆይ ችግር ምንድነው? ምን አደረኩኝ? ቄራ ሜክሲኮ ባለ አንተ ምን አይኔን የምትተኝ ወይ ግባው ይተሰጥ ሻሻን እንዴ ና ሜክሲኮ። አረ ኖርማል ሰው ነኝ እኔ። ለኔ ነው እንዴ ዱላ ወጣው? አንተ ለኔ ነው እንዴ? አንተ ለኔ መልስ ትሰጣለህ? ለኔ ዱላ ብሩን አንተው ብሩ ስጠኝ። አንተው ምን ብሩን አን ነገር ትላለህ እንዴ? ከው ድርሻዬ 100 ብር ስጠኝ። 100 እኔስ 100 ብር ቀን ሙሉ ስጮኔ ጎማ ፈትቼ ያሰረኝ ላንተ ሁሉ 100 ብር ስጠኝ። ምንድን ነው አንተ ምንድን ነው ምን ፈልገን? ብራዘር ምን ነው? በጣም እያየሽኝ ነው። ችግር አለ? አረ እስከ ኖር ወደ ትንሽ አትታገሱም? ምን አገባኛው? ለእንጂ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ነው። ዝም ብለን እንዳ በእናትህ አትጨቃጨቅ። ይሄ ደግሞ ምኑ ነው? በእናታችሁ ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን ሰውዬ ነው? በእናታችሁ እንዴ እንውረድ። አረ ሱጋሹ የቱ ጋር አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አረጋል። ውረዱልኛ። ተጨነኩኝ እኮ ውረዱልኝ። ይሄ እኮ የህዝብ ትራንስፖርት መስጫ ነው። ውረዱልኝ።